በኢትዮጵያ የአሰሪና ሰራተኛ ሕግ መሰረት አንድን ሰራተኛ ከስራ ለማሰናበት የቅድመ ማስጠንቀቂያ ጊዜ መስጠት ግዴታ ነው። ነገር ግን አሰሪው ምንም አይነት ማስጠንቀቂያ ሳይሰጡት በዚያው ቅጽበት ከነገ ጀምሮ ስራ የለህም ሊሉት የሚችልባቸው ጥብቅ የሕግ ምክንያቶች እንዳሉ ያውቃሉ? ዛሬ በአዋጅ ቁጥር 1156/2011 ላይ የተጠቀሱትን ያለ ማስጠንቀቂያ ከስራ የሚያሰናብቱ ስህተቶችን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ። የምስራች ነኝ፣ ሕግ ባለሙያ ነኝ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና ከባዱ ስህተት በአሰሪው ላይ የሚፈጸም የተንኮል ድርጊት ነው። ስርቆት፣ እምነት ማጉደል ወይም ድርጅቱን ለኪሳራ የሚዳርግ የተጭበረበረ ተግባር መፈጸም ያለ ማስጠንቀቂያ ያሰናብታል። ሌላው ሆነ ብሎ ወይም በከባድ ቸልተኝነት በአሰሪው ንብረት ላይ ጉዳት ማድረስ፣ ለምሳሌ ውድ የሆኑ ማሽኖችን ወይም የቢሮ እቃዎችን ሆነ ብሎ ማበላሸት፣ ተደጋጋሚ ስራ ሰዓት አለማክበር። ይህ ብዙ ሰው የሚሳሳትበት ነው። በስድስት ወራት ውስጥ ለ8 ቀናት ያህል ያለበቂ ምክንያት ከስራ መቅረት ወይም ደጋግሞ ማርፈድ አሰሪው ቀደም ብሎ በጽሁፍ ካስጠነቀቁት በኋላ ካልታረሙ ያለ ተጨማሪ ማስጠንቀቂያ ሊያሰናብቶት ይችላል። ሌላው በስራ ቦታ የሚደረግ ጠብ ነው። በስራ ቦታ ጠብ መጫር፣ መደባደብ ወይም የስራ ባልደረባን ማዋከብ ይህ ለስራው ሰላም ሲባል ጥብቅ ክልከላ የተደረገበት ነው። ሌላው ነጥብ በወንጀል መቀጣት። አንድ ሰራተኛ ለስራው እንቅፋት በሚሆን ወንጀል ተከሶ በፍርድ ቤት የጥፋተኝነት ውሳኔ ካረፈበት አሰሪው ወዲያውኑ ውሉን ማቋረጥ ይችላል። ሌላው የመመሪያ ጥሰት፣ ለምሳሌ በቃጠሎ አደጋ ሊጋለጥ በሚችል ቦታ ላይ ሲጋራ ማጨስ ወይም የደህንነት መጠበቂያዎችን አልጠቀምም ማለት ይህ የሰውን ሕይወት አደጋ ላይ ስለሚጥል ከስራ ያሰናብታል ማለት ነው። ሌላው ነጥብ አደንዛዥ እጽ ወይም ስካር። በስራ ሰዓት ሰክሮ መገኘት ወይም አደንዛዥ እጽ ተጠቅሞ መገኘት ይህ ለስራ ጥራትም ሆነ ለደህንነት ሲባል ተቀባይነት የሌለው ስህተት ነው። ሌላው ነጥብ ሰራተኛው የተሰጠውን ስራ ለመስራት የሚያስችል የሙያ ብቃት እንደሌለው በተደጋጋሚ ሲረጋገጥ አሰሪው ያለ ማስጠንቀቂያ የስራ ውሉን ለማቋረጥ ይችላል ማለት ነው። ከዚህ በላይ በተጠቀሱት ምክንያቶች አንድ ነገር ግን ልብ ሊባል የሚገባው ነገር አሰሪው በእነዚህ ምክንያቶች ሊያሰናብቶት የሚችለው ስህተቱ በተፈጸመ በ30 የስራ ቀናት ውስጥ ብቻ ነው። ቆይቶ ካወቀ ወይም እርምጃ ካልወሰደ መብቱ ሊታለፍ ይችላል ማለት ነው። ስለዚህ እነዚህ ጥፋቶች መፈጸማቸውንም የማረጋገጡ ሸክም የማነው? የአሰሪው ነው ማለት ነው። እስቲ አሁን ደግሞ በሰራተኛ በኩል ያሉትን መብቶች ሰራተኛው ማስጠንቀቂያ ሳይሰጥ ስራውን ሊለቅ የሚችልባቸውን አሳማኝ ምክንያቶች ደግሞ በዚሁ አዋጅ ቁጥር 1156/2011 ላይ የተዘረዘሩትን እናይ። አሰሪው ሰራተኛውን ያለ ማስጠንቀቂያ ሊያሰናብት የሚችልባቸው ምክንያቶች ያው ቀደም ሲል አይተናል። አንድ ሰራተኛ ከእንግዲህ ከዚህ ድርጅት ውስጥ አልሰራም ብሎ ደግሞ በዚያው ቅጽበት ስራውን ጥሎ የሚወጣት መብት አለው። ሕጉ ለሰራተኛው የሰጣቸው ልዩ መብቶች አሉ። እስቲ እናያቸው። አንደኛው ነጥብ የአሰሪው ወንጀል ወይም የሞራል ጥቃት ነው። አሰሪው በሰራተኛው ላይ የወንጀል ድርጊት ከፈጸመ ወይም በሰራተኛው የሞራል ነጻነት ላይ ጥቃት ካደረሰ፣ ለምሳሌ ስድብ፣ ማንቋሸሽ፣ ዝቅ አድርጎ ማየት ሰራተኛውን ማስጠንቀቂያ ሳይሰጥ ስራውን ለማቋረጥ ከሚችልባቸው ምክንያቶች አንደኛው ነው ማለት ነው። ሌላው ነጥብ ጾታዊ ትንኮሳና ጥቃት ነው። ይህ በጣም ወሳኝ ነጥብ ነው። በስራ ቦታ በአሰሪ ወይም በሌላ የድርጅቱ የስራ ኃላፊ ጾታዊ ትንኮሳ ወይም ጥቃት ከደረሰባችሁ ሕጉ ወዲያውኑ ስራችሁን እንድታቆሙና መብታችሁን እንድትጠይቁ ይፈቅድላችኋል። ሌላው ነጥብ የደህንነትና ጤና ስጋት ነው። አሰሪው ለሰራተኛው ደህንነትና ጤና አስፈላጊ የሆኑ የጥንቃቄ እርምጃዎችን ካልወሰደ፣ ለምሳሌ አደገኛ በሆነ ቦታ ላይ ያለ መከላከያ እንዲሰሩ ካስገደደ፣ ሰራተኛው ህይወቱን አደጋ ላይ ከመጣል ይልቅ ስራውን ወዲያውኑ ማቋረጥ ይችላል ማለት ነው። ሌላው ነጥብ ከአቅም በላይ የሆነ በደል። አሰሪው በውሉ መሰረት ደሞዝ ካልከፈለ ወይም ሌሎች ዋና የውል ግዴታዎችን በተደጋጋሚ ካልተወጣ ሰራተኛው ለምን አላስጠነቀቀኝም ሳይባል መልቀቅ ይችላል ማለት ነው። ሌላው እዚህ ጋር የምናየው ነገር የካሳ መብትን በተመለከተ ሰራተኛው በእነዚህ ምክንያቶች
ስራውን ካቋረጠ ዝም ብሎ አይወጣም። ህጉ ምን ይላል የሚለውን ደግሞ እንመልከት። በእንደዚህ አይነት መልኩ አሁን ከላይ በጠቀስናቸው ምክንያቶች የወጣ ሰራተኛ ያለቀቀ ያለ ማስጠንቀቂያ ሳይሰጥ የወጣ ሰራተኛ የስንብት ክፍያ ይከፈለዋል። በተጨማሪም የሶስት ወር ደሞዝ ካሳ የማግኘትም መብት አለው ማለት ነው። እዚህ ጋር ማየት ያለብን ነገር አሰሪው ሲያባርር ካሳ አይሰጥም፣ አንተ ግን በእነዚህ ምክንያቶች ስትለቅ ካሳ ይከፈላል የሚለውን ነጥብ ማየት ያስፈልጋል ማለት ነው። ሰራተኛው እነዚህ መብቶች ለመጠቀም በ15 የስራ ቀናት ውስጥ ክስ ማቅረብ ወይም እርምጃ መውሰድ እንዳለበት ማወቅም ያስፈልጋል ማለት ነው። በተወሰኑ ሁኔታዎች ማስጠንቀቂያ ተሰጥቶም ቢሆን የስራ ስንብት ክፍያም ይከፈላል። ነገር ግን ካሳ የሚለው ቃል በአሰሪና ሰራተኛ አዋጁ ቁጥር 2 ተከፍሎ ይታያል። የስራ ስንብት ክፍያ አንድ ሰራተኛ የማስጠንቀቂያ ተሰጥቶት ከስራ ሲቀነስ የሚከፈለው ክፍያ ነው። ይህ የሚከፈለው ክፍያ አንደኛ ድርጅቱ በከፊልም ሆነ በሙሉ ሲዘጋ፣ የሰራተኛ ቅነሳ ሲደረግ፣ ለምሳሌ በቴክኖሎጂ ለውጥ ወይም በኪሳራ ምክንያት፣ ሰራተኛው ከአቅም በላይ በሆነ ምክንያት ለምሳሌ በህመም መስራት ሲያቅተው የስራ ስንብት ክፍያ ሊከፈል ይችላል ማለት ነው። የክፍያው መጠን በተመለከተ ለመጀመሪያው 1 አመት አገልግሎት የ30 ቀን ደሞዝ፣ ከ1 አመት በላይ ላገለገለ ለእያንዳንዱ ተጨማሪ አመት የ1/3 ወር ደሞዝ ተጨምሮ ይሰላል። ነገር ግን ጠቅላላ ክፍያው ከ12 ወር ደሞዝ መብለጥ እንደሌለበት አዋጁ ያስቀምጣል ማለት ነው። ልዩ የካሳ ክፍያ የሚባል ደግሞ አለ፣ ሌላ አይነት ክፍያ። ይህ የሚከፈለው አሰሪው ህገወጥ ስንብት ያለ በቂ ምክንያት ሲፈጽም ነው። አሰሪው ማስጠንቀቂያ ሰጥቶም ቢሆን ምክንያቱ በህግ ተቀባይነት የሌለው ከሆነ፣ ለምሳሌ በዘር፣ በሃይማኖት ወይም በማህበር አባልነት ምክንያት ካሰናበተ ሰራተኛው ወደ ስራው እንዲመለስ ወይም ካሳ እንዲከፈለው ይደረጋል። መጠኑ እንደ ጥፋቱ ክብደት ይለያያል ወይም ይወሰናል፣ ግን አብዛኛውን ጊዜ የ3 ወር ደሞዝ አካባቢ ሊወሰን ይችላል ማለት ነው። ስለዚህ በአጠቃላይ በራስ ፍቃድ ሲለቀቅ ሰራተኛው በራሱ ፍቃድ ሲለቅ ማስጠንቀቂያ ሰጥቶ ቢለቅ የስራ ስንብት ክፍያ አይከፈለውም። የሚከፈለው የአመት እረፍትና የሰራው ደሞዙ ብቻ ነው ማለት ነው። በጥፋት ሲባረር ደግሞ ሰራተኛው ከላይ ባየናቸው ጥፋቶች ለምሳሌ በስርቆት ምክንያት ከተባረረ ምንም አይነት ካሳ ወይም የስንብት ክፍያ አይሰጠውም ማለት ነው። ሌላው የማስጠንቀቂያ ጊዜ ክፍያ፣ አሰሪው ማስጠንቀቂያ ሳይሰጥ ዛሬውን ውጣ ካለ የማስጠንቀቂያ ጊዜው ደሞዝ የ1 ወይም የ2 ወር የመክፈል ግዴታ አለበት ማለት ነው። በአጠቃላይ ማስጠንቀቂያ ተሰጥቶ ስለተባረርክ ብቻ መብት አይቀርም። ምክንያቱም ቅነሳ ከሆነ ካሳህን መጠየቅ ይቻላል። ምክንያቱ ግን ጥፋት ከሆነ አይከፈልም ማለት ነው። ሌላው አሰሪ ያለ ማስጠንቀቂያ ከስራ ካሰናበቱ እርሶ ደግሞ በ15 ቀናት ውስጥ እርምጃ ካልወሰዱ ህጉ የሰጠዎት የካሳ መብት ለዘላለም ሊያጡ ይችላሉ። በተለይ 5 አመት እና ከዚያ በላይ ያገለገሉ ሰራተኞች ሊያውቁት የሚገባ ትልቅ ነገር ነው። ቪዲዮውን ከወደዳችሁት ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።